ልደትዬ አንድ ነገር መሰክር ፈልጌ ነበር ዛሬና አቦንሽ እንድትሰማው ብዬ ነው አሁን የምናገረው። በሰዓቴ መናገር እችል ነበረ፣ ግን አቦንሽም እንድትሰማው ብዬ ነውና የሚገርመው የዩኒቲ ዩኒቨርሲቲ ሁለተኛ ዓመት ተማሪ ሆኜ ገርጂ ታክሲ ተራ ነበር የምኖረውና የሚገርመው ሚካስ በርገር የሚባል አለ ገርጂ ጋር እና ልክ ወደ ቤቴ ልገባ ስል ሁሌ በሩ ጋር ፈለገን አየዋለሁ እና ቀጥ ብሎ መጥቶ ታስታውሳለህ? ፈለገ አስታውሳለሁ። ቀጥ ብሎ ይመጣና ዘማሪ እዝራ ነህ አይደለ? ላወራህ ፈልጋለሁ ይለኛል። ማለት ከቤተክርስቲያን ወጥተናል፣ ምንም አይነት ነገር ውስጥ አይደለሁም፣ ትምህርት ላይ ነኝ እኔ ብቻ ከቤተክርስቲያን መውጣቴን አውቀዋለሁና ፈልጋለሁ፣ ላወራህ ፈልጋለሁ ሲለኝ አይደለሁም እዝራ እለዋለሁ። የመጀመሪያ ቀን ነው ይሄ። ሁለተኛ ቀን ላይ ጠብቆኝ ልክ መግቢያው ጋራ ቆሜ ስልክ እያወራሁ እያለ መጣና አይኖ ይገባኛል ብዙ ተጽዕኖ እንደነበረብህ፣ በጣም ብዙ ነገሮች እንደነበሩብህ፣ ግን የቤተክርስቲያን ትምህርት ብንነጋገር እንደዚህ ብንሆን ያልተረዳው ነገር ካለ ወይም ደግሞ ጥያቄ የሆነብህ ነገር ካለ ወይም ደግሞ እንደው በቃ በጣም በዚህ ጉዳይ ማውራት ፈልጋለሁ የምትለው ነገር ካለ ካላወራን ይለኛል እና ጥየው ማለት አይደለም በቃ ብቻ ኢግኖር አድርጌው ገባው። ሁለተኛ ቀን ሶስተኛ ቀን ላይ በጣም በተደጋጋሚ በጣም ነው የሚወድህ ምዕመኑ፣ ቤተክርስቲያን በጣም ነው የምትወድህ፣ በአንዳንድ ነገሮች ምክንያት ከቤተክርስቲያን መራቅ የለብህም ብሎኝ ለረጅም ሰዓት አስታውሳለሁ። በርጋ ቆመን አወራን ከሱ ጋርና ምን ያህል ለቤተክርስቲያን ትጋት ቢኖረው ነው ይሄ ልጅ አንደኛ ነገር አይደለሁም እያልኩ ኢግኖር እያረኩት ነው። ሁለተኛ ጊዜ ደግሞ ኢግኖር ከማድረጌ በላይ እዝራ ራሱ አይደለሁም እኔ ባታወራኝ ደስ ይለኛል እያልኩኝ በጣም እየገፋሁት ነውና በጣም ገፍቶ ብዙ የሚወድ ሰው አለ። እነዛን ሁሉ ሰዎች ረግጠ መሄድ፣ በዛ ላይ ደግሞ ያልገባህ ነገር ካለ ላስረዳ እችላለሁ። በጣም ትንሽ ነው አስታውሳለሁ። ይዛኔ በጣም ቀጭን ነበር፣ እንደዚህ እንኳን አልነበረ። ትክክል፣ በጣም ቀጭን ነበር። አንድ ፎቶ አለ ማዘር ለቃው ነበር ሰሞኑንና እያየው እየሳብኩ ነበርና በጣም ለቤተክርስቲያን ቅናት ከመኖሩ የተነሳ የጠፉ ወንድሞችን ምን ያህል እንደሚፈልግ ልቤ ያውቃል። ትላንት ወዲያ የነበረው መርሃ ግብር ላይ ለመሰከር ፈልጌ አጋጣሚ ሆኖ በጣም ቢዚ ስለነበረ አልገባሁምና ለቤተ ክርስቲያን የሚያስፈልጉ ወጣቶች መሃል ፈለገ አንደኛውና ብቸኛው ነው። እነ ልደት ቢኖሩም ማለት ነው። ብዙ የቤተ ክርስቲያን አገልጋዮች አሉና የጠፉትን የሚፈልጉ ወንድሞች በጣም ብዙ አሉና በጣም ገፍቶ እኔን ለማናገር ካለው እንትን የተነሳ እስከ ተከታትሎኝ ረጅም ሰዓት ያወራኝ ነበርና እጅግ በጣም እገረም ነበር። ለመጀመሪያ ጊዜ ወደ ቤተክርስቲያን ለመመለስ ሳስብ ላይቭ ላይ እግዚአብሔር በሚያውቀው ይሄው ፈለጋ አለ፣ ልደት አለ፣ ሌሎቹም የሚያውቁ ኪያ አለ። ለመጀመሪያ ጊዜ ወደ ቤተክርስቲያን ለመመለስ ልቤን ሳቀና ቀጥታ ላይቭ ላይ ገባሁት ፈለገጋ ነው። የዘመርኩትን መዝሙር ታስታውሳለህ? የኔ መዝሙር ነው። በብርታት አለ በግርማና የእመቤታችንን መዝሙር ነው የዘመርኩት። አየኋት በዓይኔ አሻግሬ። ለመጀመሪያ ጊዜ ወደ ቤተክርስቲያን ለመመለስ ሳስብ ደውዬለት ወደ ቤተክርስቲያን መመለስ ፈልጋለሁ ሲለኝ ስለው በጣም አበረታቶኝ አለን ወንድሞች በጣም ብዙ ናቸው፣ ቤተክርስቲያን በጣም ነው የምትወድህ፣ ቤተክርስቲያን እንደዚህ ትምህርቷ ንጹህ ነው፣ አንተ ለቤተክርስቲያን ልብህን ካቀናህ ብሎ በጣም ያበረታታኝ ነበርና የወደቁ የተረሱ ወንድሞችን የሚያበረታታ ወንድም ነውና አንዳንድ ጊዜ ፈተናዎች ይመጣሉ። ስትሰራ ነው ፈተናዎች የሚመጡት። እኔ አንዱ ምስክር ነኝ፣ በአንተ ለመለወጤ አንዱ ምስክር ነኝ። ምንም አዲስ ነገር የለውም። እኔ ወንጌል የማውቅ እኔ ቤተክርስቲያን ላይ ያደግኩ ልጅ እንደዚህ በአንተ ትምህርት በአንተ አገልግሎት ከተለወጥኩኝ በጣም ብዙ ደግሞ እየተለወጡ ያሉ ወንድሞች አሉ ማለት ነው። ስለዚህ ፈተናው በዛ ልክ ነው የሚመጣው። ሰይጣን ስትሰራ እንደሚመጣ አውቃለሁና አንተ ልብን ለእግዚአብሔር አቅንተ መበርታት ብቻ ነው ያለብህ። ይሄን ነገር ሳልመሰክር ብወጣ
ቅር ስለሚለኝ ብቻ ነው። ባለፈው ስላልመሰከርኩኝ ነው ይሄን ነገር ልናገር የፈለግኩትና እግዚአብሔር ይባርክ። በእኔ ህይወት ላይ ትልቅ ቦታ አለህ ወንድሜ። እንደ ታናሽነት አይደለም፣ ትልቅ ስራዎችን ነው የምትሰራው። እግዚአብሔር ደግሞ በብዙ ነገር እንደሚሾም አውቃለሁ። ከዚህም በኋላ እንደ ቤተክርስቲያን አገልጋይነቴ ደግሞ ብዙ የጠፉ ወንድሞች እህቶች አሉ። እነሱን ሁላ ለመመለስ ከዚህ በኋላ በርትተ መስራት አለብህ። አቡዬ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እኔ